አልኳችሁ ገንዘብ ስጠኝ ይሳል ገንዘብ የፈለገ ገንዘብ ይሰጣል ቆልጮ ብላችሁ ራሜን ደወይ የሁላችሁ ፈውስ የፈለጋችሁ ሰዎች ፈውሰኛ አይደለም አባቶ እስከወልጮ ብላችሁ ኢየሱስ ስለኔ ስትል በመስቀል እስከወልጮ ብላችሁ የማንኛውም ሰው በሽታ በመስቀል ላይ ኢየሱስ ወስዶታል ራሜን ደወይ አንተ እስከወልጮ ብላችሁ እዛ ላይ ጠቅላላ በሽተኛ ሆነሃል እስከወልጮ ብላችሁ እያንዳንዱ በሽታና እያንዳንዱ ስም አውጥቶ ከኋላ የሚጠራ እዛ ተጠርቋል አመሰግናለሁ እስከበሉ በዛን ቀን ፈውስ ተቀብያለሁ እኔ ነፃ ነኝ ቀን በቀን ብለው ይሄድ ጸሎት ማለት እስከበሉ ቃሉ እንደገና ደግሞ መንገድ አሜን ሰው ፈውሰኝ በሚል 24 ሰዓት ተንበርክኮ ፍሩክ ብለባ ይውልህ ያሬውልህ ነው ያት ኤቭሪቲንግ በመስቀል ተጨርሷል ክርስትና ጣር አይደለም ክርስትና ዕውቀት ማግኘት ነው እያንዳንዱ በመስቀል ተጨርሷል ኢንጆይ እንድናርገው የሰጠን አንድ ነገር ልበላችሁ ሁለተኛ ጴጥሮስ 1:3 ምን ነው የሚለው ሁለተኛ ጴጥሮስ 1:3 በብልኛ ወደ ወንድ ይመለሳለሁ መንፈስ እንደመራኝ ይሄድኩ ነኝ አሜን ነው ወይ እሺ ዋው ሁለተኛ ጴጥሮስ 1:3 የሁላችሁ አንድ ቀን እንዳረኩ ታውቃላችሁ ከበደኝና ጸሎት ብዬው ባይሰማ ብዬ እኔ ጌታን ሳገኘውና በተለይ ባገሎስ መጣ በተለይ መንፈሳዊ ልምምድ እርስ በራሴ ነው የተላመድኩት ለጌታ ይህ አባባል ይህ አይቀናም ጸሎትና ጸልያለሁ ለብዙ ቀናት አይጸል እስኪ ሌላ ዳይሜንሽን ልሞክር ብዬ ሌላ ቴምካስ ይሰማለሁ ሌላ በዚህ ሞክራት ብዬ ሌላ በጣም ስለምጸልይ እያንዳንዱ አይሰማ እያንዳንዱ ያደረከው አንድ ቀን እንቢ አለኛ መስራት ቢቃለ አትድረጥ እስኪ አንድ ነገር ወር ጨምራችሁ መስራት ቢቃለ አትድረጥ ወርት እየሰራ ነው ወይስ እየሰራ አይደለም የምታውቀው መንገድ ይሄ ነው ወር አንድ ነገር ወር አንድ ጸሎት በስራ ላይ ነው ወይ በስራ ላይ አይደለም ጸሎት ብቻ ሳይሆን ወር እያንዳንዱ እርምጃ የፈለከው ነገር በስራ ላይ ነው ወይ አይደለም የምታውቀው መንገድ እስከሆኑ መንፈስክ ወልጮ ብላችሁ ሬዲዝ ይሆናል መከፈት አለ ስትጸልይ ብራለ አይደል ስለ ብርሃኑ በጌታ በኢየሱስ እግዚአብሔር በሚያስፈልገው በነገር ባርክ ስለ ከተያዝኩ ሳምቲንግ ፕሮብለም እስኪ መንፈስ ቅዱስ ወልጮ ወይኔ የጸሎት መሪ ወልጮ ብላችሁ መንፈስ ቅዱስ ይባላል በጣም አዋቂ እኮ ነው ትያዛለህ እንዴት ነው ፓስተርሽ ከጌታ ነው አይደል እንጂ ይባላል አንዳንዱ ይላል አንድ ይላል ታው ግድ የለም ሂድና ቤት አባቶ እስኮልጮ ብላችሁ ይሄ ሰው ከማን ነው ይጠየቃል አይዛችሁ ይሄ ሰው ያስተማረ ያለው ከማዛ ሰውና የሚገኝ ብላችሁ ለቬስታንጃ ቪስታ ባታ ስትል መንፈስ ዝግትግት ካለ ከእግዚአብሔር አይደለም ማለት ግን እየጸለይ አያ ቪስታ ዛዛ ክፍት ካለለ መጣዚ ተማረ አሜን ነው ቦታ አለ አሜን በምን አንደበት የምገልጸው የሱም በጎነት